ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። ማህሌት በድጋሚ ጎዳና ወጥታለች። ማህሌት ብዙ ጊዜ ስህተትን እየሰራች ነው። በተደጋጋሚ እየዋሸች እዛው በነበረችበት ቦታ ላይ ተመልሳ ትገኛለች። ከዚህ በፊትም ብዙ ጥፋቶችን አጥፍታ ዝና በጣም ቀጥቷት ነበር። ያ ከዛም አልተማረችም። እንደገና ባለ ሀብቱ ጋር ተገናኝታ እሱን ቪዲዮ በመቅረጽ ሸውደው ገንዘቡን ልትቀበል ነበር። ታዲያ አድርጋለች። ያንን የተቀበለችውን ገንዘብ ሰውዬም ነቅቶባት ሊያስመልሳት እንደውም ሊጎዳት ነበር። ነገር ግን ዝናን ተለማምጣ በሆነ መንገድ ባለ ሀብቱን አምልጣለች። እሱን ካመለጠችው በኋላ ዳግመኛ ቀርባ ሌላ ታሪክ ለመስራት ፈልጋ ነበር። ነገር ግን ኤደን እነ ብሩክ ጋር በሰራተኝነት የገባችው በሷ ምክንያት ነው። ልጇንም እዛ እነ ብሩክን እነ መድብልን በጣም ምስጢር እያወጣች እንድትሰጣት አደረገቻት። ልጇንም የራሴ ልጅ ናት በማለት ባለ ሀብቱን አስታውቃ ልጄ ታማብኝ ስለነበር ነው ገንዘብ እንደዛ ዋሽቼ የተቀበልኩ በማለት ሰውዬ እንድታረቃት አድርጋለች። ከዛም ዳግመኛ ሰውዬ አመናት። ታዲያ ከታመመችብሽ በግልጽ አትጠይቅኝም ወይ? እኔ ገንዘብ ሰጥሻለሁ ለምን ዋሸሽ አላት። ልጄን በጣም ስለመወዳትና በጣም ብዙ ብር ስለሚያስፈልጋት ሕክምና ለዛ ነው አለችው። ወደፊትም አሳክምልሻለሁ ግን ደግሞ መረጃ ፈልጋለሁ አላት። ያንን መረጃ ከዝና ጋር ተባብራ የሆነ እንትን ነገር አሰርታ ከሰውዬ አሁን ገንዘብ ለመብላት፣ ነገር ግን ኤደን ነቃችባት። ከዚህ በፊት ከሰውዬ የተቀበለችው ግማሹ መርዘው ግማሹ ኤደን ተቀብሎ ኤደን ፊት ለፊቷ ተቀብላ መረጃውን እንሷ ስታወራ በድምፅ አስቀምጣ ለሰውዬ ለባህል ሀብቱ ሄዳ ሰጠችው። ምክንያቱም ልጇን ይዛባት የማትፈልገውና እሷ ይሄ ስራ አያዋጣኝም አልሰራም ስትል በግድ እንድትሰራላት አድርጋ ልጇን ይዛባት ነበር እነ ብሩክ ቤት ሆና። ስለዚህ ተበቀለቻት ማለት ነው። ኤደን ጀግና ናት። እንደዛውም ዝናም ለፖሊስ አሳልፎ ሊሰጥ ነው። ነገር ግን ዝና ፖሊሱ ይዞ እጁንም እግሩንም እንዲፈታ አድርጓል። ምክንያቱም ወደ እስር ቤት ይዞ ሊሄድ መድብል ካሰረ በኋላ እጁ እንዴት ነው የተፈታው? ዝና መሬት ላይ ወድቋል። ዝና ተንኮል ሊሰራ ነው ወይስ እውነት ምግብ ስላልበላ ታስሮ ስለቆየ ደክሞ ነው የወደቀው? እኔ የሚመስለኝ ዝና ተአምር ሊሰራ ይመስለኛል። የወደቀ መስለው ምናልባት አቅም ካለጣ በስተቀር ምናልባት የኛ መሳሪያ ይዘዋል እንዳያሸንፋቸው የሆነ ዘዴ እንዳያመልጣቸው ብያለሁ። ለምን ካሌብ ወደ ከተማው ገብቷል። ካሌብን በድምፅ ብቻ ነበር የምናውቀው። አሁን ግን በግልጽ ሆኖ መጥተዋል። መድብል በጣም ኃይለኛ ሰው ነው። ዙሩባቤል በሚል ስም ከካሌብ ጋር ሲሰራ ነበር በህገ ወጥ ነገር። እሱንም ታዲያ እንደዚህና በጉራ ብቻ አልወጣም። ብዙ ገንዘብን ከካሌብ እዞ ወጥቷል። በሱ ነው ሞገስን ሉላን እያገዛ ያለ። አሁን መድብል ስንቱ ሰው አግዟል። በጣም ይገርማል። እነሱ ራሳቸው ሲሰሙ በጣም ነው የደነገጡት። ይሄ ገንዘብ ከየት አመጣ? በምን ሉላና ሞገስ ሲናገሩ ነበር። ነገር ግን ብሩኬ ደግሞ ይሄ ሁሉ ገንዘብ እያለክ ይሄ ሁሉ ብር እያለክ ምሳሌን ላሳክማት ገንዘብ ሳጣ የት ነበርክ? በማለት ትንሽ ተናዷል። ታዲያ በዛን ሰዓት
ለመሸጥም ገዢ አላገኘውም። እስር ቤት ሆኜ ብዙ ሰዎች እንዲገዙን ፈልጌ ነበረ ዳይመንዱን፣ ግን ደግሞ አላገኘውም ነበር። ከእስር ቤትም ከወጣው በኋላ ብዙ ጊዜ እንዲገዙኝ ፈላልጌ ነበር፣ ነገር ግን ቶሎ አላገኘውም። ለዛ ነው ወንድም አትቀየመኝ ብሎታል። ብሩኬ ግን ትንሽ አኩርፏል። ቢያኮርፍም ደግሞ ወንድሙ ነው፣ የትም ልተው አይችልም። መድብል ግን እኔ እወጣለሁ፣ ብሩኬም ሰርግህን ደግስ፣ ሞገስም ደግሞ ራስን ጠብቅ፣ እኔ እስካለሁ ድረስ አግዛለሁ፣ ምንም አትጨናነቅ፣ እኔ ግን ብቻዬን እወጣለሁ፣ እኔና ካሌብ ልንጋጠም ነው ብለዋል። ግን ደግሞ ካሌብ ብዙ ሰዎች አሉት። የዝና ተከታይ የነበረው በዝና ቦታ ተተክቶ መድብልን እያሳደደ ነው፣ እየተከተለ ነው። መድብል ግን አራዳ ስለሆነ ማን እንደሚከተልና ማን እንደሆነ አጣርቶታል። እሱንም በገንዘብ ገዝተው ከሱ ጋር ከመድብል ጋር ሆኖ እንዲሰራ፣ ምክንያቱም ሰውዬ ጋር የሚሰራ መስሎ ያለውን መረጃ ሁሉ እንዲያቀብሉና ከሱ ጎን እንዲሆን አደርጋለሁ ብለዋል። መድብል እሱን ነገር ቢያደርግ መልካም ነው። ምክንያቱም ሰውዬ ሳያሸንፉ ወይንም ደግሞ ሰውዬ በሌላ መንገድ ሳይመጣበት በዚህ መንገድ ምናልባት ልጁ ቢሸውዶስ ከአንተ ጋር ሰራለሁ በማለት ለካሌብ አሳልፎ መድብልን ቢሰጥስ? አስባችሁታል? መድብል ሊጎዳ ይችላል። እነ ብሩክም ተመልሶ እዛ መጥፎ ስራ ውስጥ ሊገቡ ይችላሉ። ስለዚህ መድብል ጥንቃቄ ሊያደርግ ይገባል። ምክንያቱም ራሱን አምኖ ከሰጠ ምን ይታወቃል? ከዛም ከዚህም ገንዘብ ወስዳለሁ ብሎ መድብልን አሳልፎ እንዳይሰጥ ትንሽ ፈራውለት። ሞገስና ሉላ በጣም ደስ ብሏቸው ነበር። አሪፍ ምሽት ነበር ያመሹት ብሩኬና ቅድስትም። ነገር ግን በስተ መጨረሻ መድብል እየሮጠ መጥቶ በትንትን አደረጋቸው። እነሱም መድብል ሮጦ ሲገባ ደነገጡ። ምን ሆኖ የመጣ መስሏቸው ምንድን ነው ስሉት የካሌብ ሰዎች እየተከታተሉኝ ነው በማለት ደነገጡ በጣም። ዝናን አርፈና ስንል እሱስ ዝና ገና እኮ እስር ቤት አልገባም፣ እዛው እንደታሰረ ነው። ነገር ግን በስተ መጨረሻም ፖሊሱ መጥቷል። ግን ደግሞ ዝና ደክሞት ነው ወይስ እውነት ተአምር ሊሰራ ነው? ምክንያቱም ወድቋል። ደክሞትም ሊሆን ይችላል። ምግብ ሳይበላ ውሃ ሳይጠጣ እዛው ታስሮ ረጅም ጊዜ ስለቆየ ደክሞታል ብዬ ነው ማስበው። ግን ደግሞ እሱም ጀግና ስለሆነ መሸነፍን አይፈልግም፣ ወይም መሞትን እንጂ እስር ቤት ራሱ መግባት አይፈልግም። ስለዚህ ሁለት ሆኖ እንዳያሸንፋቸው ፈርቻለሁ። ምክንያቱም ፖሊስም እኮ ከነ ዝና ጎን ነበሩ። ሁሉም እዛ የሚሰሩት ከነ ካሌብ ጋር የሚሰሩ ሰዎች ናቸው። ስለዚህ ይሄን ፖሊስ ራሱ እንዴት አገኙ? ከካሌብ ጎን አለመሆኑስ መድብል እንዴት አመነ የሚል ነገር ጥያቄ ሆኖብኛል። ስለዚህ ውድ ቤተሰብ እነ ብሩክ ደግሞ ቤት ቀይረዋል። ቤታቸው የድሮ ቤት አይደለም። ለዛም ነው መድብል ያመለጣቸው። ምክንያቱም ያኛው የድሮ ቤታቸውን ያውቃል። እዛ ድረስ ሄዶ እዛ እንደሌሉና ቤቱን ለቀው እንደወጡ ጠይቆ ነው የተመለሰ። እንዲሁም ደግሞ ቲትናንን እየተከታተላት ነው። እስካሁን ድረስ አላገኘሁትም ብሎታል። ሰውዬ ግን የማን ጅራፍ ነህ? የዝና አይደለም ሆይ? እየተከታተልኩ ነው፣ ገና እየሞከርኩ ነው እያላችሁ ብቻ ወሬ ማውራት ነው ብሏቸዋል። ስለዚህ ካሌብ እዛው ቁጭ ብሎ እያዘዛቸው ነው። የምን እንደሆነ አላውቅም እንጂ ከባህላ ሀብቱ ከመሀሌት ሰውዬ ጋርም
እየተነጋገሩ ነው አዲስ ስራ ለመጀመር። ውድ ቤተሰብ ቀጣይ አብረን የምናይ ይሆናል። ምን ይፈጠር ይሆን? ዝና ደክሞት ነው ወይስ ተአምር ሊሰራ ነው? መልካም ቆይታ ይሁንላችሁ። እስክንገናኝ ባይ ባይ።